ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የዚህ ዩቲዩብ ቤተሰቦች፣ እግዚአብሔር ይመስገን። ዛሬ ኢሞ ላይ አዳዲስ ነገሮችን እንዲሁም ደግሞ ለማታውቁ የኢሞ ሴቲንጎችን አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ኢሞ እንገባለን። እሺ፣ ኢሞ ላይ ከገባን በኋላ ፕሮፋይላችን ጋር በትንሽ ይመጣልናል። ፕሮፋይላችን ጋር እንጫናለን። ከዛ እዚህ ጋር ያመጣለን። ከዛ ሴቲንግ ላይ እንገባለን ማለት ነው። እሺ፣ ሴቲንግ ላይ ከገባን በኋላ የመጀመሪያው ኖቲፊኬሽንስ የሚለውን እንጫናለን። እዚህ ጋር እንግዲህ ለማታውቁት እዚህ ጋር እንነካና ኮሊንግስ የሚለው እንነካና ሰዎች ወደኛ ኢሞ ሲደውሉ እኛ የምንሰማው የኢሞን ጥሪ ለመቀየር ወይ መዝሙር ላይ የምንፈልገው ነገር ላይ እኛ የምናደርገው ነው ማለት ነው፣ ለኛ እንዲሰማ ማለት ነው ሲደወልብን። ስለዚህ ይሄኛውን ሁለተኛውን እንነካለን። ከዛውንም እዚህ ጋር ሁለተኛውን እንነካለን። ያው ቪዲዮም ላይ ማድረግ ትችላላችሁ፣ አውዲዮም ላይ ማድረግ ከፈለጋችሁ እዚህ ጋር ያመጣችኋል ማለት ነው። እነዚህ ያው የኢሞ የራሳቸው የኢሞ አማራጮች ናቸው እነዚህ ማለት ነው። ይሄኛው ደግሞ እኔ ያደረኩት ማለት ነው መዝሙር እኔ ያደረኩት ነው። ምኑ ጋር እንደምታደርጉ በኋላ አሳያችኋለሁኝ። ወደዚህ የሚመጣበት ሴቲንግ ውስጥ እንገባና በኋላ ከኢሞ ላይ ወተን ሴቲንግ ውስጥ ገብተን በኋላ እንዴት መዝሙር የምትፈልጉትን ነገር እናንተ ስልካችሁ ጥሪ እንዲሁም ማድረግ ለማታውቁ አብረን እናያለን ማለት ነው። እሺ፣ አሁን ወደ ኋላ መለሳለሁ። እንግዲህ እዚህ ጋር ነው የምታስተካክሉት። ይሄንን ወደ ኋላ መለሳለሁ ማለት ነው ከዚህ ውስጥ። ከዛ ይሄኛውን እንነካለን ደግሞ አሁን ይሄኛው ሁለተኛውን እንነካለን። ከዛም በኋላ እዚህ ጋር መጨረሻ ላይ እንመጣና ይሄንን እንነካለን። ይሄኛው ደግሞ ሰዎች ወደኛ ኢሞ ሲደውሉ እንዲሰሙ እኛ የምናደርገው ጥሪ እንዲሰሙ ማለት ነው ማድረግ እንችላለን። ከነዚህ ከኢሞ መምረጥ ከፈለገን የፈለግነው ላይ ማድረግ እንችላለን። ከዚህ ደግሞ ካልፈለገን እዚህች ጋር እንገባና እቺኛው ጋር እንጫንና ያስመርጠናል ማለት ነው። ከፈለገን እንደዚህ ቪዲዮ መጫን እንችላለን። ከፈለገን እዚህ ጋር ይሄኛውን እንነካና ወደ ምን ይወስደናል ማለት ነው፣ ወደ ጋለሪያችን ወይ ደግሞ ወደ ሚሞሪ ይወስደናል ማለት ነው። የተለያዩ እኛ የምንመርጠውን ማድረግ ይፈልግነውን እናደርጋለን ማለት ነው። ስለዚህ በዚህ መልኩ ማድረግ እንችላለን። እኔ አሁን አድርጌያለሁ እንደምታዩት። ስለዚህ ሰዎች ወደኛ ሲደውሉ የሚሰሙት ማለት ነው፣ እነሱን ለመጋበዝ የምናደርገው ነው ማለት ነው። በዚህ መልኩ እንጠቀማለን ማለት ነው። አሁን ወደ ኋላ እመለሳለሁኝ ከዚህ ውስጥ። እሺ፣ ከዚሁ ከሴቲንግ ውስጥ ሳልወጣ እዚህ ጋር ሶስተኛውን እንነካለን። ከዛ ሶስተኛውን ከነካን በኋላ እዚህ ጋር ያው ከለር ከፈለገና ፊት ለፊትም ላይ ያለ በኋላ አሳያችኋለሁ። ከለር ማጥቆር ከፈለገን ይሄኛውን እንጫናለን። ይሄው ለምሳሌ አሁን እኔ ነጭ ነው፣ ጥቁር ማድረግ ከፈለኩኝ እዚህ ጋር አደርገዋለሁ ወይ ደግሞ የላይኛው ጋር አደርገዋለሁ ማለት ነው። ጥቁር እንዲሆን ከፈለኩኝ፣ ነጭ እንዲሆን ከፈለኩ ደግሞ እቺን በእጅ ይጫንና እንደዚህ ከለርም መቀየር ከፈለገን በዚህ መልኩ እናደርጋለን ማለት ነው። እሺ፣ አሁንም ከዚሁ ሳንወጣ እንግዲህ ይሄኛውን የነካሁት ደግሜ ላሳያችሁ። ይሄኛውን ነው፣ ይሄኛውን ሶስተኛው ማለት ነው። ከዚሁ ሳንወጣ እንግዲህ እዚህ ጋር እንነካለን። እንግዲህ እነዚህ እዚህ ጋር በጣም ያው በደንብ ብዙ ጊዜ የሚጠየቅ ጥያቄ ነው ይሄ ማለት ነው። ስለዚህ ይሄ ምንድነው እንግዲህ ሁለተኛ ላይ ያለው ፎቶ ቪዲዮ ሰዎች ለኛ ሲልኩልን ኢሞ ላይ ያለ ቀጥታ ሰዎችም ሲልኩልን ወደ ጋላሪያችን ይወርዳል ማለት ነው። ተደጋግሞም ሊወርድ ይችላል። አንድ ፎቶ አንድ ቪዲዮ ተደጋግሞ ሊወርድ ይችላል። እዛ ላይ በገባን ቁጥር ይወርድብናል። ይሄ ደግሞ ምንድነው ጋላሪያችንን ፉል ያደርግብናል። ስልካችን ፉል ይሆናል ማለት ነው። አንድ ቪዲዮ ተደጋግሞ ሊወርድብን ስለሚችል ስልካችንን ያጨናንቀዋል ማለት ነው። ስለዚህ እኛ ስንፈልግ ብቻ ያን የፈለግነውን ነገር ስልካችን ጋላሪያችን እንዳይጨናነቅ ሰዎች የላኩልን ፎቶ ቪዲዮ እኛ በፈለግነው ሰዓት ብቻ እንዴት ዳውንሎድ እንደምናደርግ በራሱ አውቶማቲካሊ እንዳይወርድ ወደ ጋላሪያችን እነዚህ መዝጋት ነው ማለት ነው። አሁን እኔ ዝግ ናቸው። ፎቶ የሚለው ዝግ ነው፣ ቪዲዮስ የሚለውም ዘግቼ ነው ያለሁት። እኔ ስፈልግ ስፈቅድ ብቻ ነው የሚወርደው ማለት ነው። ከፈለኩኝ እዛው የላኩልን ፎቶ ወይ ቪዲዮ እዛ ኢሞአቸው ላይ እንገባና ዳውንሎድ እናደርጋለን ከፈለገም ማለት ነው። ስለዚህ በዚህ መልኩ እኔ ዘግቻለሁ። እናንተ እዚህ ጋር እንደዚህ ምናልባት እንደዚህ ሰማያዊ የፎቶም እንደዚህ ሆኖ ሊመጣ ይችላል። እንደዚህ ማለት ነው። ካልዘጋችሁት ክፍት ነው ማለት ነው። ቀጥታ ሰዎች
ፎቶም ቪዲዮም ሲላክልን ቀጥታ ወደ ጋለሪያችን ነው የሚወርደው ማለት ነው። ስለዚህ ስልካችን እንዳጨናንቅ ቅድም እንዳልኳችሁ ይሄንን እንጫንና በእጃችን እንደዚህ እንመልሰዋለን። ይሄው ነጭ እናደርገዋለን። አሁን ዘግተነዋል። ስለዚህ ወደ ኋላ እንመለስ። እዚህ ጋር ምናልባት እናንተ ጋር ይሄም በርቶ ሊሆን ይችላል። እንደዚህ እንመልሰዋለን። ስለዚህ ጨረሰን ማለት ነው። መክፈትም ከፈለገን መፍቀድም ከፈለገን ደግሞ እዚህ ጋር ነው መተን የምንነካው ማለት ነው። ሌላ ቦታ አይደለም። ስለዚህ በዚህ መልኩ እንጠቀማለን ማለት ነው። እሺ አሁንም ሴቲንግ ውስጥ ነው ያለሁት። እንግዲህ አሁንም ይሄንን አራተኛውን እንነካለን። ከዛ እዚህ ጋር የመጀመሪያውን እንነካለን። እዚህ ጋር ክሊክ ለማድረግ ይሄኛውን እንጫናለን። ትንሽ ፐርሰንት እንዲቀንስ እናደርገዋለን ማለት ነው። ትንሽ አያችሁ አሁን ምን ያህል እንደቀነሰ። ያው ስልካችንን ለማጣራት ያክል ነው። ፉል እያለ ካስቸገረን ትንሽ ይረዳል ማለት ነው። እና በዚህ መልኩ እንጠቀማለን ማለት ነው። አሁን ወደ ኋላ እመለሳለሁ ማለት ነው። እሺ አሁን ወደ ኋላ ተመልሻለሁ። እዚህ ጋር ነው ያለሁት ማለት ነው። ፕሮፋይላችን ጋር አሁንም ትመጡና መጀመሪያ ሴቲንግ ላይ ነበር የገባ ነው። አሁን ደግሞ ይሄኛውን ፕራይቬሲ የሚለው ላይ ይሄኛውን እንጫናለን ማለት ነው። እሺ እዚህ ጋር የምናያቸው ነገሮች አሉ ማለት ነው። እዚህ ጋር እናያለን ማለት ነው። ስለዚህ ይሄ ኮል የሚለው ማይ ኮንታክት የሚለው ላይ ነው ያለው ማለት ነው። እዚህ ጋር እንጫንና ለምሳሌ ሰዎች ማንኛውም ሰው እንዲደውሉላችሁ ከፈለጋችሁ እዚህ ጋር ኤቭሪዋን ላይ ነው የምታደርጉት። እዚህ ጋር ኤቭሪዋን ላይ ታደርጋላችሁ። ጓደኞቻችሁ ብቻ ደግሞ እንዲደውሉላችሁ ከፈለጋችሁ ማይ ኮንታክትስ የሚለው ላይ ሁለተኛው ላይ ታደርጋላችሁ። ማንም እንዳይደውልላችሁ ደግሞ ከፈለጋችሁ ኖበዲ የሚለው ላይ ታደርጋላችሁ ማለት ነው። ስለዚህ በዚህ መልኩ ማስተካከል ትችላላችሁ ማለት ነው። በዚህም ደግሞ ብሎክ እናንተ ብሎክ ያደረጋቻቸውን ሰዎች ማውጣት ከፈለጋችሁ ከብሎክ ላይ ማንሳት ከፈለጋችሁ ይሄን ጫናላችሁ። ከዛ በብዛት ካደረጋችሁ ስማችሁ እንደዚህ ተደርድሮ እዚህ ጋር ይመጣላችኋል። ስማችሁን እየነካችሁ መመለስ ትችላላችሁ። ከብሎክ ላይ ማንሳት ትችላላችሁ ማለት ነው። እኔ ማንንም ስላላደረኩ ይየሉም ማለት ነው። ስለዚህ በዚህ መልኩ ከብሎክ ላይ ማንሳት እንችላለን ማለት ነው። እሺ አሁን ይሄኛውን ሁለተኛውን እንነካለን። ኦንላይን እዚህ ጋር እንጫናለን። ኦንላይን መሆናችሁን ሰዎች እንዳያዩ ከፈለጋችሁ እዚህ ጋር ኖበዲ ላይ ታደርጋላችሁ። መዝጋት ከፈለጋችሁ እና እንትን ምንድነው የኢሞ ነገር ያው ደስ የሚለው ምንድነው እናንተም ማየት አትችሉም፣ እኛም እነሱም ማየት አንችልም። ለምሳሌ እኔ አሁን ኖበዲ ላይ አድርጌያለሁ። እኔም ሰው ኦንላይን መሆኑን አያሳየኝም፣ ከኔም ይዘጋብኛል። የኔም ብቻ አይደለም የምዘጋው። ስለዚህ እኔም እነሱ እንዳያዩ ዘግቻለሁ። እኔም ደግሞ የነሱን ማየት አልችልም ማለት ነው። እንደዛ ነው። ስለዚህ ማንም ኦንላይን መሆናችሁን እንዳያውቅ ከፈለጋችሁ ኖበዲ ላይ የመጨረሻ ላይ ታደርጋላችሁ። መርጣችሁ ደግሞ እንዲያያችሁ ብቻ ሰዎችን መምረጥ ከጓደኞቻችሁ ውስጥ የፈለጋችሁትን ሰው መምረጥ በቁጥር በብዛት መምረጥ ትችላላችሁ። ይሄኛው ማለት ነው። እዚህ ጋር ደግሞ ማይ ኮንታክትስ የሚለው የእናንተ ጓደኞች ብቻ ኦንላይን መሆናችሁን እንዲያውቁ ከፈለጋችሁ እዚህ ጋር ታደርጋላችሁ። ሁሉም ሰው ደግሞ እናንተ ኦንላይን መሆናችሁን እንዲያውቁ ኤቭሪዋን ላይ የሚለው ላይ ታደርጋላችሁ ማለት ነው። ስለዚህ እቺኛውን ማንሳት ነው። ያው እቺኛዋን እዚህ ጋር ማድረግ ነው። እንደዛ ነው። ስለዚህ ጓደኞች ብቻ ከሆነ እንደዚህ በእጃችሁ ስትጫኑ ራሱ ይቀየራል። ስለዚህ መዝጋት ከፈለጋችሁ ይሄው እንደዚህ ኖበዲ ላይ ታደርጋላችሁ ማለት ነው። በዚህ መልኩ እንጠቀማለን ማለት ነው። እሺ ይሄኛው ደግሞ ሶስተኛ እዚህ ጋር እንነካና ሰዎች እየጻፉልን መሆኑን ምን እየላኩልን መሆኑን እዚህ ጋር በምልክት የሚያሳየን ነው። ማየት ካልፈለጋችሁ የእናንተንም እንዳዩ መዝጋት ከፈለጋችሁ ወይ ጓደኞቻችሁ እንዳዩ ከፈለጋችሁ እዚህ ማይ ኮንታክትስ ላይ ታደርጋላችሁ። ሁሉም ሰው እንዲያይ እናንተም ስትጽፉላችሁ ምናልባት ያን ጊዜ ኢሞዋቸው ላይ ከገቡ ያያሉ። እናንተም ታያላችሁ። እነሱ ጽፉላችሁ ነገር ሲልኩላችሁ እንደዚህ ምልክት ያሳያችኋል። መክፈት ከፈለጋችሁ ኤቭሪዋን ላይ፣ ጓደኞች ብቻ ከሆነ እዚህ ጋር ሁለተኛ ጋር ማይ ኮንታክትስ መምረጥ ደግሞ እንደቀድሞ እንዳልኳችሁ መዝጋት ደግሞ ከፈለጋችሁ ኖበዲ ላይ ታደርጋላችሁ ማለት ነው። በዚህ መልኩ መጠቀም እንችላለን ማለት ነው። እሺ አሁን ደግሞ እዚህ ጋር እንግዲህ አራተኛው ጋር ያለ ነው።
አራተኛው ምንድነው? ለሰው ጽፋችሁ ወይ ቮይስ ልካችሁለት እንዳየው እንግዲህ የሚያሳየው እዚህ ክብ መጨረሻ ጋር ክብ በዜሮ ክብ ይሆናል ማለት ነው። እናንተ የላካችሁትን ነገር አይቷል፣ ለእናንተ ያሳያል፣ ገብቶ እንዳየ ሰው ማለት ነው። እናንተ ጓደኞች ገብቶ እንዳዩ ያሳያል ማለት ነው። ለእናንተም እንደዛው ነው። ሰዎች ሲልኩላችሁ የሆነ ሜሴጁን ግን አይታችሁ እንዳላየ ለዛ ለጓደኞቻችሁ ሜሴጅን ለሚልኩላችሁ ሰዎች እናንተ አይታችኋል፣ ግን ለሱ የሚታየው ለጓደኞቻችሁ የሚታየው እንዳላያችሁት ነው። እሱን ግን ምን ላይ ስታደርጉ ነው? እዚህ ጋር ስታደርጉ ነው። ኖበዲ ላይ ስታደርጉ ነው። ኤቭሪዋን የሚሉ ላይ ካደረጋችሁ ማንኛውም ሰው ሜሴጅ ሲልክላችሁ ገብታችሁ ካያችሁ ያሳየዋል እናንተ እንዳያችሁ። የእናንተንም ደግሞ ገብቶ ካዩ ስትልኩላችሁ እናንተም ታያላችሁ ማለት ነው። ጓደኞች ብቻ ከሆነ ማይ ኮንታክትስ ላይ ታደርጋላችሁ። መምረጥም ከፈለጋችሁ እዚህ ጋር ታደርጋላችሁ። መዝጋትም ከፈለጋችሁ እንዳልኳችሁ እንደቀደው መዝጋትም ከፈለጋችሁ እዚህ ጋር ኖበዲ ላይ ታደርጋላችሁ። እናንተ አይታችኋል ምን እንደተላከላችሁ፣ ገብታችሁ ኢሟችሁ ላይ ገብታችሁ አይታችኋል። ለነሱ ግን አያሳይም፣ ምክንያቱም ዘግታችኋል ማለት ነው። እናንተም እንደዛው። እናንተም ደግሞ ለነሱ ስትልኩላቸው አይተው ይሁን አላዩም ይሁን አያሳያችሁም ማለት ነው። ለእናንተም አያሳይም። ከሁለቱም ወገን ነው የኢሞ ነገር የሚዘጋውና ስለዚህ በዚህ መልኩ መጠቀም እንችላለን ማለት ነው። ያው በእጃችን እንጫናለን፣ እንደዚህ እናደርጋለን። ወይ ደግሞ መዝጋት ከፈለገን ጓደኞች ጋር ከፈለገን መዝጋት ከፈለገን ነው በዲ ላይ እናደርጋለን ማለት ነው። በዚህ መልኩ እንጠቀማለን ማለት ነው። እሺ አምስተኛው እንግዲህ ፕሮፋይል ነው። ያው ፕሮፋይል እሱ ልዝለለውና ፕሮፋይላችሁ ሰው እንዲያይ እንዳይ መዝጋት ያው እሱ ልዝለለውና ግሩፕ የሚለው ላይ ብዙ ጊዜ የሚጠየቅ ጥያቄ ነው። ግሩፕ ብዙ ጊዜ እኛ ሳንፈልግ ወደ ማንፈልግም ግሩፖች ሰዎች ያስገቡናልና ግሩፕስ የሚለው እንግዲህ ስድስተኛ ጋር ያለው እሱን እንጫናለን። መዝጋት ከፈለገም ማለት ነው። ብዙ ጊዜ እንዳልኳችሁ ሰዎች የተለያዩ ግሩፕ ውስጥ ያስገቡናል። ክፍት ከሆነ እዚህ ጋር ከሆነ ኤቭሪዋን ላይ ከሆነ ቺኛው ሰማያዊ እዚህ ጋር ኤቭሪዋን ላይ ከሆነ ማንኛውም ሰው እኛም ግሩፕ ውስጥ መክተት ይችላል። እኛ ኮንታክትም የሆኑ ያልሆኑም ግሩፕ ውስጥ እኛም መክተት ይችላሉ። እኛ አድ ያላደረግናቸውም እኛ ሴቭ አድ ያላደረግናቸውም መክተት ይችላሉ ወደ ግሩፕ። እዚህ ጋር ደግሞ ሁለተኛው ላይ ማይ ኮንታክትስ የሚለው ላይ ካደረገን የኛ ጓደኞች ብቻ ግሩፕ ውስጥ አድ እንዲያደርጉን ግሩፕ ውስጥ እንዲያስገቡን ለጓደኞቻችን ብቻ መፍቀድ ከፈለገን ሁለተኛው ላይ እናደርጋለን። መምረጥም ከጓደኞቻችን ውስጥ የተወሰኑ ሰዎች ብቻ ደግሞ መምረጥ ከፈለገን እዚህ ጋር ሶስተኛው ጋር እናደርግና ወደ ኮንታክታችን ይወስደናል። ከነሱ የምንፈልገው ሰው ራይት እናደርግበትና እንመርጣለን ማለት ነው። መዝጋት ከነጨራሹ ደግሞ መዝጋት ከፈለገን ኖበዲ ላይ የመጨረሻው ላይ እናደርጋለን ማለት ነው። እኛን ግሩፕ ውስጥ መክተት የሚፈልጉ ግሩፕ ውስጥ ማስገባት የሚፈልጉ ወይ ለኛ ይነግሩናል፣ ወይ ዝግ ነው ግሩፕ ክፈቱ ይሉናል፣ ወይ ዝግ ነው ይሉናል፣ ወይ ደግሞ ሊንኩን ይልኩልናል። እኛ በሊንኩ ጆይን አድርገን በሊንኩ እንገባለን ማለት ነው። ስለዚህ መክፈት ከፈለገን እዚህ ጋር እንደዚህ ያው መጫኑ ጓደኞቻችን ጋር ጓደኞቻችን እንዲያስገቡን ከፈለገን መዝጋት ከፈለገን ግን እንደዚህ የመጨረሻ ላይ እናደርጋለን ማለት ነው። በዚህ መልኩ ያው ዘግቻለሁ። በዚህ መልኩ እንጠቀማለን። ቅድም እዚህ ጋር አሳያችኋለሁ ያልኩት የከለር እዚህ ጋርም አለ ማለት ነው። ይኸው እዚህ ጋር ፊት ለፊት ይመጣልና እኔ ማጥቆር ከፈለኩኝ እዛ ጋርም የቀደሙ ቦታ መሄድም አይጠበቅባችሁም። ሴቲንግ ነክታችሁ እዚህ ጋር መቀየር ትችላላችሁ። እዚህ ጋር የጨረቃ ምልክት አለች። እሷን አሁን ብቻን እኔ ጥቁር ይሆናል። ይሄ ስልኬ ከለሩ ይቀየራል። ነጭ ማድረግ ከፈለኩ ይኸው ተጭኛ አሁን ነጭ ነው ማለት ነው። ስለዚህ እዚህ ማስተካከል እንችላለን ማለት ነው። እሺ ከዚሁ ከኢሞ ላይ ሳንወጣ ስም የኢሞ ስም መቀየር ከፈለገን ለማታውቁ ነው የኢሞ ስም እንዲሁም ደግሞ ፕሮፋይላችን እንዴት እንደምንቀይር እንዴት እንደምናደርግ አብረን እናያለን ማለት ነው። ቀጥታ ይሄን ፕሮፋይልን እጫነዋለሁ ማለት ነው። እሺ ፕሮፋይላችን ጋር ከገባን በኋላ በትልቁ ከነካን በኋላ እዚህ ጋር ኤዲት የሚለው አለ አይደል? ታች የእርሳስ ምልክት በጫፉ ያለበት ኤዲት የሚለውን እንጫናለን። በዚህ ፕሮፋይል እንዴት እንደሚቀየር ይሄንን ፕሮፋይላችን መቀየር ከፈለገን እዚህ ጋር እንጫናለን። ይሄኛውን በትልቁ ፕሮፋይላችን ጋር ስንጫን ያስገባናል ማለት ነው። እሺ ፕሮፋይላችን በትልቁ ከተጫነ በኋላ ወደዚህ ያመጣናል ማለት ነው። ፕሮፋይላችን በትልቁ ይመጣል። እዚህ ጋር እንጫናለን። የካሜራ ምልክቷን እንጫናለን።
ከዛ ያስመርጠናል ማለት ነው። ራሳችን አሁን ፎቶ ተነስተን ወይ ደግሞ ፎቶ አንስተን ማድረግ የምፈልግ ከሆነ ወደ ካሜራ የሚለውን እንነካለን። ካልፈለገን ደግሞ ከኢሞ ላይም የተለያዩ እንትኖች አሉ። ያው እነዚህን ትተዋላችሁ፣ ከፈለጋችሁ ማድረግ ትችላላችሁ። ከኢሞ ላይ የራሳቸው ኢፌክት ምናምን አለው። ስለዚህ እንዳልኳችሁ ካሜራ አሁን አንስታችሁ ማድረግ የምትፈልጉት ከሆነ ካሜራ የሚለውን ትጫናላችሁ። ከጋላሪ ደግሞ መውሰድ የምትፈልጉ ከሆነ ጋላሪያችሁ ውስጥ ይሄንን ትጫናላችሁ። ይሄንን የመጨረሻውን ትጫኑና መርጣችሁ እናንተ የምትፈልጉትን ታደርጋላችሁ ማለት ነው። እሺ እንግዲህ አሁን ኤዲት የሚለውን ስም ለመቀየር ነው። ቅድም አሳይቻችኋለሁ። ኤዲት የሚለውን ከነካሁኝ በኋላ ወደዚህ ያመጣኝ ማለት ነው። ስለዚህ ይሄንን እጫነዋለሁ። ይሄ ሁለተኛ ጋር ይሄንን እጫነዋለሁኝ። ከዛ ይሄን ስም መቀየር ብፈልግ ይሄንን አጠፋውና ሌላ መጻፍ የምፈልገውን ነገር እንደዚህ በእጃችን ስንጫን ኪቦርዳችን ይመጣልናል። ይሄንን አጠፋውና ሌላ አሁን ማድረግ የምፈልገውን ስም አደርግበታለሁ ማለት ነው። ከዛ በኋላ ራይት የምትለውን እንነካና ቀየረም ማለት ነው። ስለዚህ እንደዛ ነው የምናደርገው። እኔ መቀየር ስለማልፈልግ እዚሁ ላይ እንዲሆን ነው የምፈልገው። እግዚአብሔር እረኛዬ ነው የሚለው ላይ እንዲሆን ስለምፈልግ ሌላውን መቀየር አልፈልግም። ስለዚህ እናንተ በዚህ መልኩ መቀየር እንችላለን ማለት ነው። ከዛ ከጨረሰን በኋላ ወደ ኋላ እንመለሳለን። እሺ እንግዲህ ከኢሞ ወጥቻለሁ ማለት ነው። ኢሞ እንግዲህ በብዛት የኢሞ ሴቲንጎችን ለማታውቁ ብዙ ነገሮችን አይተናል። አሁን የመጨረሻ ቅድም አሳያችኋለሁ ያልኩትን አልረሳሁትም። የምትፈልጉትን መዝሙር ከስልካችሁ ውስጥ እንዴት አድርጋችሁ እንደምታደርገው ሴቲንግ ውስጥ እንገባለን ማለት ነው። ሴቲንግ ላይ እንደዚህ ስልካችን ወደ ታች እናንሸራትትና ሴቲንጋችን ላይ ጋር ሴቲንጋችን እንጫናለን ማለት ነው። እሺ ሴቲንጋችን ጋር እንገባለን። ሴቲንጋችን ጋር ከገባን በኋላ አራተኛውን ይሄንን እንነካለን ማለት ነው። ከዛ በኋላ እዚህ ጋር ይሄንን እንጫናለን። ከዛ በኋላ እዚህ ጋር የራሱ የስልኩ አለው። እኔ ቅድም ያሳየዋችሁ መዝሙር እዚህ ጋር አለው። ስለዚህ እንዴት አድርገን ነው የምናመጣው? እዚህ ጋር ከሌለ ለመጀመሪያ ለማታውቁት ለጀማሪዎች ወይ ደግሞ ለመጀመራችሁ ከሆነ እዚህ ጋር የመደመር ምልክቷን እቺኛዋን የመደመር ምልክቷን ላይ ያለችዋን ትጫናላችሁ። ስልካችሁ ላይ ያለውን መዝሙሮች ስልካችሁ ላይ ያለውን እናንተ የፈለጋችሁትን ያመጣላችኋል። ከዛ ራይት ታደርጉበታላችሁ። እንደዚህ ራይት ታደርጉበታላችሁ የምትፈልጉትን። ለምሳሌ እኔ ይሄንን ማድረግ ብፈልግ ይሄዳል ማለት ነው። ከዛ በኋላ እንደዚህ ራይት አደረኩበት። ደን የምትለዋን እዚህ ጋር እነካዋለሁ ማለት ነው። አያችሁ እዚህ ጋር መጥቷል ማለት ነው። የቀደመውም አለ ይሄው እዚህ ጋር አለ ማለት ነው። ስለዚህ አሁን እንደዚህ ሰማያዊ ከሆነበት አድርገነዋል። ኢሞአችን ላይም እዛ ጋር ሄደን ቅድም ያሳየዋችሁ እዛ ጋር ቦታ ሄደን ማስተካከል እንችላለን። በዚህ መልኩ ነው። የተለያየ ብዙ ማምጣት ትችላላችሁ። እዚህ ጋር ነክታችሁ የተለያየ ብዙ ማምጣት ትችላላችሁ። የምትፈልጉትን እንደዚህ ማድረግ እንችላለን ማለት ነው። ይሄንን ይመስላል። ለዛሬ እንግዲህ ብዙ ነገሮችን አይተናል። ስለ ኢሞ በተለይ ለማታውቁ ይሄንን አይተናል ማለት ነው። በሌላ ደግሞ በቀጣይ እንድሰራላችሁ የምትፈልጉትን ጻፉልኝ በኮሜንት። በዚሁም ዩቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንትም ጻፉልኝ። አስተያየትም ማስተካከል ያሉብኝ ነገሮችም ካሉ በግልጽ ንገሩኝ፣ ጻፉልኝ፣ አስተካክላለሁ ማለት ነው። እጅግ አድርጌ አመሰግናለሁ። ቪዲዮን እስከ መጨረሻው በማየት ላይክ በማድረግ አበረታቱኝ። ሰላም ሁኑልኝ። በጣም አመሰግናለሁ።